ዘንድሮ አልቀናል። ከብት አልተረፈ በከተማ። ይኸው መፍትሄውን ይዤላችሁ መጥቻለሁ። ቶሎ ወገን ተጠቀሙ። አለበለዚያ እንደምታዩት እንግዲህ ውሏችን እንዲህ ነው። ጾም ባልሆነ ሰዓት ተያይዞ ወደ ስጋ ቤት፣ ይሄ በቃ ባህል ሆኗል። እዚህ ጋር የምታዩት አንድ እህቴ ቤት ደግሞ ቡና በቅቤ፣ ስጋው ተበላ፣ ክትፎ ተበላ፣ እንደገና ቡና በቅቤ ይመጣል። እረ ምን ጉድ ነው! ምን ጉድ ነን እኛስ! ይሁት እንደምታዩት ብሩንዶ የመሰለ ስጋ። በቃ ጾም ካልሆነ ብድግ ብሎ ወደ ስጋ ቤት፣ ጉዞ ወደ ስጋ ቤት። የት እንገናኝ? እከሌ ስጋ ቤት። የት እንገናኝ? ቁርጥ ቤት። በቃ የኢትዮጵያ የአዲስ አበባ ኑሮ ይሄ ሆኗል ወገኔ። መፍትሄውን ይዤልሽ መጥቻለሁ። ይህን ስጋ የቆረጥሽ፣ ይህን ስጋ የቆረጥክ ወንድሜ፣ መፍትሄው በዚሁ ቪዲዮ ውስጥ አለላችሁ። ህይወት የጤና አዳማችን የጓሮ ተክላችን በዘመናችን በአያት በቅድሞ አያቶቻችን በእናት አባቶቻችን የምንጠቀመው በሻይ በቡና በወተት የምንጠቀመው የጤና አዳምን ጥቅም ነው ማሳያችሁ። ይሄ ጤና አዳም ህይወቴን እንዴት እንደዘራው ልብ በሉ። ጤና አዳም ለሆድ ቁርጠት እንዲሁም ደግሞ ፔሬድ ህመም በሚሰማችሁ ጊዜ ወይም ፔሬዳችሁ ከመምጣቱ ከ2-3 ቀን በፊት የጤና አዳምን ሻይ አፍልታችሁ ብትጠጡ ደማችሁን ለማቅጠን፣ ፔሬድ በቀላሉ እንዲወርድ፣ ሆድ ቁርጠትን፣ ህመምን እንዲሁም ደግሞ ራስ ምታት፣ ብርድ የሚል የማንቀጥቀጥ ስሜት ሲሰማችሁ ጤና አዳምን በትንሹ 4 ፍሬ ጤና አዳም አፍልታችሁ መጠጣት። 1 ብርጭቆ የጤና አዳም ሻይ ብትጠጡ ሁሉ ነገር ፐርፌክት ነው የሚሆነው ወገኖቼ። እኔ እዚህ ሀገር ከመጣሁ ኢትዮጵያዊ ሀገሬ ከመጣሁ ጥሬ ስጋ በጣም ተዳፍሬያለሁ። በጋበዙኝ ቁጥር ጥሬ ስጋ በላለሁ፣ ስወጣ ጥሬ ስጋ በላለሁ፣ አሳ በላለሁ። በቃ የስጋ አይነቶችን ነው የምበላው። ጾም እስካልሆነ ድረስ ስጋ ነበር የምበላው እና ቅባቱ፣ ቅቤው፣ የክትፎ የምኑ የቀዩ ስጋ አይታችሁታል። የቀዩ ስጋ ፋት እሱም ብሎ ነበር የምመገበው። ከዛ እያመመኝ ስቸገር ከዛ በኋላ ጤና አዳሜን ገዛሁና ጤና አዳሜን እንዲህ ፍሬውን 4 ፍሬ በሻይ ዝፍዝፍ እያደረኩ ማታ ጥጥት፣ ጠዋት አልኳችሁ ሆዴን ጥፍጥፍጥፍ አድርጎ እማላቀውን ቆሻሻ ነው ከአንጀቴ የሚያወጣው። የሚገርማችሁ ነገር በጓሯችን የምትገኝ ጤና የሚስማማ መድኃኒት በየጓሯችን አለና ጤና አዳምን እንዳትንቁት፣ መጠኑን ግን እንዳያበዙ። መጠኑ ሳይበዛ ጤና አዳምን በትክክለኛ መንገድ ከተጠቀምን ጤናችንን በጣም ያስተካክልልናል። ሁለተኛ ነገር ወተት ስታፈሉ ወተቷ ላይ 1-2 ፍሬ ጠብ፣ እንዲሁም ደግሞ ቡና ላይ 1 ፍሬ ጠብ አርጋችሁ ጥጥት፣ ቅጠሏን ጠብ አርጋችሁ ጥጥት። እንዲሁም ደግሞ ሻይም ስታፈሉ ሻያችሁ ላይ ጠብ ጥጥት፣ እርጎ ላይ እንዲሁም ደግሞ ሾርባ ስትሰሩ ራሱ ሾርባ በምትሰሩበት ጊዜ የአጥንት ሾርባ የሚሆን የቬጅቴብል ሾርባ የሚሆን ሾርባችሁ ላይ ራሱ ልትጠጡ ስትሉ ሾርባውን ካወጣችሁ በኋላ ይህን የጤና አዳም ቅጠል ወይም ደግሞ ፍሬውን ጠብ በማድረግ ከዛ መጠጣት። ያ ሆዳችሁ ውስጥ ያለ ባክቴሪያ ካለ የሆዳችሁ ውስጥ ያለ መርዝ ካለ በርብሮ ነው የሚያስወግድላችሁ። ግን አለማብዛት፣ አታብዙ። መጠኑን ብቻ አስተካክሉ። ጤና አዳማችንን እንደዚህ በቤታችን መድኃኒታችንን ማግኘት እንችላለንና አትሞኙ። እኔ አሁን ምን አድርጋለሁ? ይህን ጤና አዳም ሁል ጊዜ የማደርገው እንደዚህ እርጥቡን ገዛና ከዛ ፍሬውን በላስቲክ ወይም ደግሞ በጨርቅ ሸፍኜ ፀሐይ ላይ አድርግና አደርቀዋለሁ። አድርቄ ፍሬውን ይዤ ወደ እንግሊዝ ሀገር ሄድና ፍሬው 1 ዓመትም 2 ዓመትም 3 ዓመትም እጠቀመዋለሁ። በንጹህ ብልቃጥ አስቀምጣችሁ ፍሬዋን ሁል ጊዜ ሳይሆን እንደ መድኃኒትነት ህመም ሲሰማማችሁ እንዲህ የፔሬድ ህመም፣ የትኩሳት ህመም፣ የብርድ ማለት
የሆነ ውስጣችሁ የምግብ አለመስማማት ስሜት ሲሰማችሁ መጠጣት እና ወገኖቼ በውጭ ሀገር የምትኖሩ እንደኔ ከሀገር ውጭ ላላችሁ ሰዎች እንደዚህ ቤተሰቦቻችሁ ጤና አዳም ፍሬ አድርቀው ይልኩላችሁ ተጠቃሚ ነው የምትሆኑት። እንዲሁም እዚህ ሀገር ውስጥ ላላችሁ ደግሞ ጤና አዳም በቀላሉ ስለምታገኙ እርጥቡን ቆረጥ እያደረጋችሁ ሁሌ ሳይሆን መድኃኒትነት ወይም ደግሞ የሆነ ስሜት ሲሰማችሁ፣ ለምን ሁሌ የምትወስዱት ነገር መድኃኒት ሊሆን አይችልም። ሰውነታችሁ ስለሚለምደው መድኃኒትነቱን ሊያጣ ይችላል እና ሁሌ ከምታደርጉ አልፎ አልፎ የጉንፋን ስሜት ሲሰማችሁ፣ የሳይነስ፣ የጉሮሮ፣ የቶንሲል ኢቨን ሳል በሚሰማችሁ ሳል በሚያስላችሁ ሰዓት ወተታችሁን አፍልታችሁ ጤና አዳም ጨምራችሁ ትኩሱን ጠጥታችሁ ጥቅልል ብላችሁ ብትተኙ በላቦት በሽታውን ያውጣላችሁ። እንዲሁም ደግሞ ትኩስ ጉንፋን በሚይዛችሁ ጊዜ ይችን ጤና አዳም 2-3 ፍሬ በውሃ አፍልታችሁ ጠጥታችሁ በማር 1 የቡና ማንኪያ ማር ጨምራችሁ እንዲሁም ደግሞ 1 የቡና ማንኪያ ኦሊቭ ኦይል 1 የቡና ማንኪያ የንጹህ ማርና 1 የቡና ማንኪያ ኦሊቭ ኦይል ጨምራችሁ ውሃ ውስጥ ከሻይ ጋራ ሻው ከፈላ በኋላ ነው ሲናችሁ ውስጥ ካደረጋችሁ በኋላ ማሩንና 1 የቡና ማንኪያ ኦሊቭ ኦይል ጨምራችሁ ያንን ጠጥታችሁ ብትተኙ ጠዋት ሁለቀቅ አድርጎ ትኩሳቱ ብርድ ያላችሁ ውስጣችሁ ያለውን ቫይረስ በጣም ነው የሚያስወግድላችሁና ጤና አዳምን በብዙ አይነት መንገድ መጠቀም እንችላለን። ለዚህ ነው ዛሬ ጤና አዳሜ እኔ ከበላሁት ስጋ ቅባቱ ክትፎ ይሄ ጮማው ምናምን ተጠራቅሞ ነበር። የጤና አዳምን ሻይ 2 ቀን የጠጣሁት 2 ቀን ማታ ማታ ጠጣሁን። ከዛ አቆምኩት። ከዛ ሆዴ ውስጥ ያለውን ነገር ቦክ እያደረገ ነው አወረደው ይፋቱ። ስለዚህ እንደ መድኃኒትነት ነው የመጠቀም ያለባችሁ እንጂ ሁል ጊዜ አገኝም ብላችሁ ሁል ጊዜ ጤና አዳም እየጨመራችሁ ብትጠጡ ያ መድኃኒት ሊሆን አይችልም። ሰውነታችሁ ያንን የጤና አዳምን መድኃኒትነት ይለምደውና መድኃኒት ላይሆንላችሁ ይችላልና አልፎ አልፎ ስሜት በሚሰማችሁ ጊዜ ነው ጤና አዳምን መጠቀም ያለባችሁ። አይብ ላይ አሁን ለምሳሌ አይብ ላይ ታረጋላችሁ። አይብ ላይ በምታረጉበት ጊዜ ስታቀርቡት ወዲያውኑ ጤና አዳሟን ነካ አድርጉት እንጂ ጤና አዳሙን ዘፍዝፋችሁ እዛው ማሳደር አይቡ ላይ ሌላ ዴንጀረስ መጥፎ ነው። ማደር የለበትም። ከወተቱ ጋር ተዘፍዝፎ መክረም የለበትም ወገኖቼ። ትኩሱን ወዲያውኑ የምትጠቀሙት ላይ ነው ማድረግ ያለባችሁ። እንዲሁም ደግሞ ሻዩንም ወተቱንም ስታፈሉ ወዲያው አፍልታችሁ ወዲያው ቅጠሉንም ይሁን ፍሬውን አድርጋችሁ ወዲያው መጠጣት ነው እንጂ ማስቀመጥ ጥሩ አይደለም። ፍሬሹን ነው መጠቀም ያለባችሁ። እንግዲህ እኔ እንደዚህ እንደምታዩት የጤና አዳሜ ፍሬ አድርቄ ወደ ሀገሬ ይዤ እሄዳለሁኝ። ያው ከችግሩ አንጻር እዛ ሀገር ጤና አዳም በቀላሉ ማግኘት ስለማንችል ቅጠላችንን የባህላችንን ቅጠል ይዘን መጓዝ ግድ ነው ይላልና እንደዚህ አድርጋችሁ መምጣትም አትችሉ እንደዚህ ፍሬውን አድርቁና ላኩልኝ ብላችሁ በሰዎች ፍሬውን ብታገኙ ጥሩ ነው ብዬ አስባለሁ። ጤና አዳም ከየቤታችን ባይጠፋ ጥሩ ነው። ስፔሻሊ ልጆች ላላችሁ ሰዎች ትኩሳት በሚሰማቸው ብርድ በሚሰማቸው ቶንሲል ነገር ቁስለት በሚሰማቸው ሰዓት የጤና አዳሙን ፍሬ ተወቅጡትና ወቅጣችሁ በኦሊቭ ኦይል ታሹትና ሰውነታችሁ መቀባባት ቅብጥብጥ ታርጋችሁ ማታ ከመተኛታቸው በፊት ይህንን ፍሬውን ቅብጥብጥ ታርጋችሁ መተኛት። ጥሩ ልብስ ኮተን የሆነ ነገር አልብሳችኋቸው ይተኙ። ጠዋት ሲነሱ በላም ጥልቅልቅ ብለው የሚነሱትና ጠዋት ገላቸውን ጥብ አድርጋችሁ ንጹህ ልብስ አልብሳችሁ ይሄንን ለ2-3 ቀን ደጋግማችሁ ካልተሻላቸው ደጋግማችሁ የጤና አዳሙን ፍሬ ቀጥቅጣችሁ እንደገና በኦሊቭ ኦይል ሞቅ አድርጋችሁ በኦሊቭ ኦይል መቀባት። ጀርባችሁን፣ ወዳቸው አካባቢ፣ አንገታቸው አካባቢ ቅብጥብጥ አድርጋችሁ ማሳደር በጣም ይረዳል። ለልጆች
መጠኑ በጣም መስተካከል አለበት። ለልጆች ወይ አንዷን ፍሬ ከአንዷ ፍሬ ሻይ ውስጥ አንዷ ፍሬ በላይ ማክተት የለባችሁ። አንድ ኩባያ ሻይ አንዷን ፍሬ ጤና አዳም ለመጠጣት ማለት ከዛ በላይ መብለጥ የለበት። ለእኛ ለትልልቆቹ 3ቷን ፍሬ ማድረግ ይቻላል። ቅጠሏን አንዷን ቅጠል ማድረግ ይቻላል። ይህንንም የምናደርገው እንደነገርኳችሁ ስሜት በሚሰማን ሆዳችንን በሚያመን በፔሪድ ሰዓት ፔሪዳችን ሊመጣ 2-3 ቀን ሲቀረን ያችን 2 ቀን 3 ቀን በመጠቀም የማቅጠን የተቋጠረውን የረጋውን ደም ቶሎ ለማውረድ እና ቁርጠታችንን የሆድ ህመማችንን በቀላሉ ያስወግድልናል ማለት ነው። ጤና አዳምን እንዳትርቁ፣ በዚህ ዘዴ ይጠቀሙ ወገኖቼ። ሌላ ምላችሁ እንዲሁም ደግሞ ኮሰረት የቅቤ ማንጠረሙ ኮሰረት እንዲሁም ሲሰማችሁ ኮሰረቱን እሽት ታረጉና ኦሊቭ ኦይል ጋር እሽት ታርጋችሁ ጀርባችሁ ሆዳችሁ ቅብትብት ለልጆችም ይሆናል። ቅብትብት ታርጋችሁ ማታ ነው የምትጠቀሙት። ቅብትብት ታርጋችኋቸው ጥሩ ልብስ እንዲሞቃቸው አልብሳችኋቸው ስታስተኟቸው ጠዋት በጣም ጤናማ ነው የሚሆኑት ልጆቻችሁ። እኔ በጣም ብዙ ጊዜ በልጆቼ የተጠቀምኩት ልጆቼን ከመድኃኒት ከፔንክለር ከምናምን በጣም የሚጠቅመኝ እነዚህን ቅጠላ ቅጠሎች እየወሰድኩኝ እየቀባባው ባይጠጡ ቅብትብት ታሪክ ያሳድራቸዋለሁ። ጠዋት በላቡት ልቅልቅልቅ አርጎ በሽታቸው ሁሉ ያስወግድላቸዋል። ስለዚህ የኔ ቤተሰቦች ጥሬ ስጋ የበላችሁ ስፔሻሊ አሁን የጾም መያዣ ሰሞኑ ጥሬ ስጋ ይበላል በሀገሩ። ከብቶች አንድ አልቀሩም። ይኸው ሰሞኑን ተይዟል እና ጥሬ ስጋ እየተበላ ነው። ለጉድ ስጋ ቤቶች ሙሉ ናቸው። ስጋ ቤቶች ቦታ የላቸውም። እኔ አንዳንድ ጊዜ አፈርኩ። ምንድነው ወደፊት የምንሆነው? ከብት የጠፋ እንደሆነ እኔ የፈራው ከብት የጠፋ ጊዜ ጉድ ፈላ። ኢትዮጵያ ውስጥ ጉድ ፈላ። ይሄ ሁሉ ህዝብ ህፃናቱ ሳይቀር ቁርጥ ቤት ነው የምታገኙት። ወጣቱ ሳይቀር ድሮ ወጣት ሆነን ልጅ ሆነን እኛ ቁርጥ አንበላ ክልክል ነበረ በልጅነታችን ማለት በወጣትነት። አሁን ወጣቱ የ15 ዓመት ልጅ የ20 ዓመት ልጅ ስጋ ቤት ነው ያለው። ስጋ ቤት፣ ቁርጥ ቤት፣ ጥብስ ቤት ነው ያለው እና በሽታውን በዛው ልክ እየበዛ የሰው ልጅ ድንገት እየሞተ ድንገት እየታመመ ወጣቱ ሳይታመም ድንገት እያለፈ ነው እና ልንጠራጠር ይገባል። ይሄ ጥሬ ስጋ እንደ ባህል ሆኖ በጣም እንደ ወግ ሆኖ ነገሮችን እያበላሸ ወጣቶቻችንን እያበላሸ የሰው ህይወትም እየቀጠፈ እንደሆነ እየገባኝ። ምክንያቱም ድንገተኛ ሞት በዝቷል። ድንገተኛ ወጣት የ30 ዓመት የ40 ዓመት ድንገት ነው የሚሞተው። በምን ምክንያት ሊሆን ይችላል? አመጋገባችን ተቀይሯል። የዘመኑ አመጋገብ ተቀይሯል። በየቤቱ ተቀይሯል። ስጋን እንደ ማምለክ ነው ያዘው። ያለ ስጋ ምግብ ያለም አይመስልም። ከተማው ስጋ ካልተበላ ድሮ ስጋ ቤት ጥንጥዬ ነበረች። በየሰፈሩም የለም። አልፎ ነው ስጋ ቤት ያለ። አሁን በየቀበሌው 3-4 የስጋ ቤት ብላችሁ ደግሞ አዳራሽ ነው ስጋ ቤቱ። ያ ሁሉ አዳራሽ ግን በሰው ጥቅጥቅ ብሏል። ከ10 ሰዓት በኋላ ብትሄዱ ቦታ የለም። ውጪ ላይ ነው የምታገኙት፣ ወይ ደግሞ አንዳንዴ ገዝተን እንሂድ ነው የሚያሰኛችሁ እኮ ቦታ ከመጥፋቱ የተነሳ። እና ይህ የሚያመለክተው ምንድን ነው? ኢትዮጵያኖች እኛ ስጋ በጣም ህፃናቱም ወጣቱም በስጋ ተለክፈናል። እባካችሁ እኔ አሁን የምመክራችሁ እባካችሁ ወጣቶችን ወደ ቬጂቴብል ወደ አትክልት እንዲመለሱ እናድርግ። እኛ እናቶች እኛ ቤተሰቦች ልጆቻችንን ወደ አትክልት ወደ ጥራጥሬ እንዲመለሱ እኛ ማድረግ አለብን። አለበለዚያ አለቁ። ይህንን ነው የምለው ዛሬ የስጋ ወዳጆች እንግዲህ ሰሞኑን ከብት በቃ እንደ ጉድ ነው የሚታረደው ሰሞኑን። ብሉና ይችን ጤና አዳም ግን እንዳትረሷት። ይችን ጤና አዳም
አንድ ስኒ ማታ ከመተኛታችሁ በፊት 3ቷን ፍሬ በውሃ ቢቻላችሁ በንጹህ ውሃ ጥጥት አርጋችሁ መተኛት። ጠዋት ጥጥት አርጎላችሁ ያስወግድላችኋል። እንዲሁም ደግሞ ሁለተኛ ቀን ድገሙት። ምክንያቱም የኮሶ የጥሬ ስጋ ሆዳችንን አበላሽቶታል። ቅባቱ፣ ጮማው በቃ ምን ልንገራችሁ። እንደምታዩት እንግዲህ እዚህ ቪዲዮ ላይ እኔ ቀለብ ይሄ ነበር። የምትቀጥረኝ እህቴ፣ የሚቀጥረኝ ወንድሜ፣ የምትቀጥረኝ ጓደኛዬ ጋር ተያይዘን ስጋ ቤት እኔስ ለአጭር ጊዜ ነው፣ ለ1 ወርም ይሁን ለ5 ለ6 ሳምንት የሚሆን ለአጭር ጊዜ ነው የበላሁት። እሱም ቢሆን በዛ፣ የኔም በዛ። እዚህ ለሚኖረው ሰው አዘንኩኝ። በየቀኑ በየ2 ቀኑ በየ3 ቀኑ በየስጋ ቤቱ ለሚሰጡ ወጣቶች እንዲሁም አዛውንቶች፣ አሮጊቶች አዘንኩኝ። በቃ የአበላል ሲስተማችን ኮምፕሊትሊ ተቀይሯል፣ ተለውጧል። ገንዘቡ ውስጥ ኬት ነው የሚመጣው ያሰኛል። 1 ኪሎ ስጋ 2000 3000 ብር እየተሸጠ ገንዘቡ ውስጥ ኬት ይመጣል ወገኖቼ? የራሱ ኢትዮጵያ ውስጥ ምን እንዳለ እና ወገኖቼ፣ ለጤናችን ለራሳችን ስንል እንዲሁም ደግሞ ለልጆቻችን ጤንነት ስንል አበላል ሲስተማችንን እንቀይር። ከኔ ጀምሮ እኔ እንዳንበሳ ነው ስጋ የምወደው፣ ግን እየቀየርኩ ነው ራሴን በአትክልት በጥራጥሬ እየቀየርኩ ነው ሲስተሜ። እዚህ ስለመጣው ቤተሰቤ ጋር ስወጣ ስገባ በላሁ እንጂ እዛ ቤቴ ስመለስ እዛ ቤቴ ስገባ ግን ከቬጂቴብሌ ከጥራጥሬ ጋር ነው የምገናኘው። ብዙ ምግብ ሰርቼ አሳያችኋለሁ። ቤቴ ስገባ እንዴት ይሄን ጥሬ ስጋ እንደማስወግደው አሳያችኋለሁ፣ የበላሁትም ማለት ነው። አሁን ደግሞ እግዚአብሔር ይመስገን፣ እግዚአብሔር ደጎ አባት ጾም የሚባለውን ነገር ሰጥቶናል። እኛን ይህንን ከብት እንዳያልቅ ብሎ ነው ጾም፣ በ2 ወር ጾም እንዲሁም 40 ቀን ጾም የተሰጠ እንደው እንዳናልቅ ፈርቶ ነው እንጂ እንደው አመቱን ብሎ ከብት ቢበላ ኢትዮጵያ ውስጥ ሰው አይተርፍም ነበር። ሰው አይተርፍም እንዴ! ከብትም አልቆ ወደ ሌላ ሀገር ከብት ልናመጣ እንሄድ ነበር፣ የሀገሩ አልቆ ማለት ነው። ደግነቱ ጾም የሚባለው ነገር ያስታግሰናል፣ ትንሽ አረፍ እንላለንና በዚች በ2 ወር እንግዲህ ብዙ የጾም ምግቦችን እሰራለሁ። በለንደን ጓዳዬ በለንደን ኪችኔ እንገናኝ። ብዙ ጥራጥሬዎችንና አትክልቶችን አብረን ሰርተን እናያለን። እንግዲህ ለአሁን እችን ጤና አዳም ተጠቀሚ እህቴ፣ ተጠቀሙ ወንድሜ፣ ተጠቀሙ። ስጋን የበላሽ ጾም መያዣ ብለሽ ያጨድሽው በዚች በጤና አዳም 2 ቀን ከ2 ቀን እንዳታሳልፊ። 2 ቀን ሻይዋን የጤና አዳም ጠጭና ሆድሽን ጠቢ አስወግጁ እያልኩኝ እንግዲህ ይህንን ካልኳችሁ በሌላ ስራ በሌላ ቪዲዮ ደግሞ እስከምንገናኝ ለዛሬ እንግዲህ መልካም የጾም መያዣ፣ መልካም የጾም ጊዜ፣ 2 ወር የጾም ጊዜን እየተመኘው እሰናበታችኋለሁ። እንደነገርኳችሁ አድርጉ ቤተሰቦቼ፣ እወዳችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ሼር አድርጉ ትላለሁ። ባይ